የማዳም ቅመሞች ስትጠፉ እንደዚህ አይደለም የሚጠፋው። ባለፈውም ከተረዳሁት ካየሁት ነገር አካፍያችሁ ነበረ። ሲጠፋ እንደዚህ አይደለም የሚጠፋው። አንዲት እህታችን ወይም የኛ ቢጤ የማዳም ቅመም ለመጥፋት ሙከራ አድርጋለች። ቀንጨብ አድርጌ አሁን አስገባላችኋለሁ፣ ግን አልተሳካላትም። ለምን አልተሳካላትም? ምክንያቱም የጠፋችበት መንገድ ልክ አልነበረም። በማዳም ልጅ ነው የተያዘችው ማለት ነው። እና ቀንጨባ አድርጌ አስገባላችኋለሁ። ለመጥፋት ሙከራ ስታደርጉ ብዙ ጥንቃቄ ማድረግ መቻል አለባችሁ። ሲጀመር በአሁኑ ሰዓት ባጠፉ ጥሩ ነው። ምክንያቱም ብዙ ሊጠፉ የሞከሩት ብዙ ተይዘዋል። ባለፈውም የሆነ ቪዲዮ አካፍያችሁ ነበረ። እጠፋለሁ ብላ ማዳም የለችም ብላ ከቤቷ ወይም ማዳም የተሳፈረች ብላ ፓስፖርቷንና ኒቃሟን ፊት ለፊት ስላገኘችው ብቻ ለመውጣት ሙከራ ስታደርግ እጅ ታፍንጅ እንደተያዘች ነግራችኋለሁ። እንደዚህ አይደለም የሚጠፋው። ከጠፉት ጠፍተው ከሚያውቁት ወይም ደግሞ አረብ ሀገር ብዙ አመት ከኖሩ የማዳም ቅመሞች ልምዱ ሰዱ። ጥንቃቄ በጣም አድርጋችሁ ነው። ሲጀመር ሻንጣ ተይዞ እንደዚህ ተዘንጦ ወይም ደግሞ በቃ በደንብ አጥንታችሁ ምናምን ነው መሆን ያለበት። እና ይቺ ልጅ አሁን ለመጥፋት ሙከራ ስታደርግ በማዳም ልጅ ነው የተያዘችው ማለት ነው። እና በጣም ነው ያሳዘነችኝ። ቆይ ቀንጨብ አድርጌ አስገባላችሁና ታዋታላችሁ። እንደዚህ አይደለም የሚጠፋው። ካሜራ የለም፣ ጎረቤት እንደዚህ አላየኝም ምናምን ነገር ብላችሁ ሳይሆን በጣም ጥንቃቄ አድርጋችሁ በደንብ ሰፈሩን አጥንታችሁ ቀስ ብላችሁ ቆሻሻ የምትጥሉ መስላችሁ ዩኒፎርማችሁን ለብሳችሁ ትንሽ በጥቁር ፌስታል ልብስ ይዛችሁ ነው እንጂ ለመውጣት መሞከር ያለባችሁ። ካሜራ የለም፣ ሰዎቹ ሄደዋል፣ መኪና የለም፣ ሩቅ ቦታ ናቸው ብላችሁ እንደዚህ ሰው እያያችሁ በጠራራ ፀሐይ ሻንጣም ሆነ ልብስ ይዛችሁ አለባብሳችሁ ሳታስተካክሉ ለመጥፋት ሙከራ አታድርጉ ቤተሰቦች። ምክንያቱም መልሳችሁ እናንተ እነሱ እጅ ላይ ነው የምትወድቁት። እነሱ ከኛ በብዙ መንገድ አርቀው ያስባሉ። በደንብ ጥንቃቄ ያደርጋሉ ሲጀመር ማለት ነው። እና ጥንቃቄ አድርጉ። እንደዚህ አይደለም ሰላም ውድና የተከበራችሁ የሀገሬቱ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ስለሆንኩ አበረታቱኝ ማለት ነው። እናንተ ላይክም ሆነ ሼር ስታደርጉ ለእናንተ ምንም ማለት አይደለም፣ ለእኔ ግን ስለሚጠቅመኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም ይጠቅማችኋል ብዬ ባሰብኩት በአንድ ቪዲዮ መጥቻለሁ፣ በአዲስ ቪዲዮ ማለት ነው። እና ያው እንግዲህ በመግቢያ ላይ ቀንጨብ አድርጌ እንደነገርኳችሁ አንዲት የማዳም ቅመም ለመጥፋት ሙከራ ስታደርግ ግን አልተሳካለትም። ምክንያቱም በደንብ አላጠናችም፣ ብዙ ነገር ጥንቃቄ አላደረገችም። ከዛ በማዳም ልጅ ወጥመድ ነው የወደቀችው ማለት ነው። ሲጀመር እነሱ ብዙ ነገር ያውቃሉ። ባህሪያችንን ከኛ ካወቁት ልንጠፋ እንዳሰብን ብዙ ጥርጣሬዎች ያድርባቸዋል። ከዛ ቀድመው ጥንቃቄ ያደርጉና ወጥመድ ያዘጋጁልናል። ከዛ በኋላ በወጥመዳቸው እንወድቃለን ማለት ነው። ስንጠፋ በጣም ጥንቃቄ ማድረግ አለብን። ስንጠፋ በጣም ብዙ ነገር መጠንቀቅ መቻል አለብን። ከስንት ቀን በፊት ነው የሆነ ቪዲዮ አካፍያችሁ ነበረ። ለመውጣት ዝግጅት አድርጋ አንዲት እህታችን ፓስፖርቷና ሊቃሟ ፊት ለፊት ስለተዘጋጀ ብቻ ታይ ስትባል ራሱ አልሰማ ብላ ከዛ በኋላ በወጥመዳቸው ነው የወደቀችው። ለመጥፋት ጉጉት ስላላት ብቻ ታይ ተብላ ራሱ ስትመከር መስማት አልፈለገችም። ግንስ መጨረሻ ላይ ራሷን ፖሊስ ጣቢያ ነው ያገኘችው። በቃ ጥንቃቄ ማድረግ ካልቻላችሁ ልትፈሩ ይገባል። ሲጀመር ጠፍታችሁ ማታውቁ ከሆነ ጥሩ ምክር ካልወሰዳችሁ ከሰዎች በጣም መፍራት መቻል አለባችሁ። አንደኛ ስራችሁን አታችሁ፣ ሁለተኛ ደግሞ እንግዲህ እነሱ ላይ መልሳችሁ የምትሰሩ ከሆነ ደግሞ እምነታችሁ በዜሮ ይወርዳል ማለት ነው። የእንትኖች እምነት፣ የማዳሞች እምነት፣ በእኛ ላይ ያላቸው እምነት በዜሮ ይወርዳል። ከዛ ስራ ያበዙብናል፣ ይጨቁኑናል። መልሰው ዘው እንደገና ወይ ደግሞ ለመጥፋት ሙከራ ካረግን በኋላ እንደገና እነሱ ጋር ልንሰራ ደግሞ የምንሞክር ልጆች ብዙ ጉዳት ነው የሚያደርሱብን። ብዙ ነገር ስልካችን ሊቀሙ ይችላሉ፣ ኢንተርኔት ሊያጠፉብን ይችላሉ። ብዙ ነገር ልክ በቃ እንዴት ልበላችሁ እንደጠፋችሁ ውሻ ነው የሚያንከለክሉን ማለት ነው። እና ጥንቃቄ አድርጉ። ለመጥፋት ሙከራ ስታደርጉ በጣም መጠንቀቅ መቻል አለባችሁ። እና ለዚህ ነው የመጣሁት። ቀንጨብ አድርጌ ላስገባላችሁና ታዋታላችሁ። በጣም ነው የምታሳዝነው። በነገራችን ላይ በቃ
መጨረሻ ላይ እንደማልቀስ ነው ያለችው ማለት ነው። ወደዛ ወደዚህ እየተንከለከለች በዚህ በቃ ግራ ገባት ማለት ነው። መጨረሻ ላይ በቃ መያዟን ስታቅ ማለት ነው። እና በደንብ አጥኑ። በቃ እንደዚህ አይነት ነገር ውስጥ ከመግባታችሁ በፊት ጥንቃቄ አድርጉ። ካሜራ የለም አያዩኝም እነሱ ሄደዋል፣ መኪና ግቢ ውስጥ የለም ርቀው ሄደዋል ብላችሁ የምታስቡ ጥንቃቄ አድርጉ። መጀመሪያ ከመጥፋታችሁ በፊት ብዙ ጥናት አድርጋችሁ በደንብ አርቃችሁ አስባችሁ መሆን ካልቻለ ትያዛላችሁ፣ በእነሱ እጅ መልሳችሁ ትወድቃላችሁ። በዛ ሰዓት ደግሞ እናንተ ችግር ውስጥ ነው የምገቡት እና ጥንቃቄ አድርጉ። ላስገባላችሁ አሁን ልጅቷን እንትኗን ማለት ነው እንዴት እንደሆነች ታዩዋታላችሁ። አያችኋት ቤተሰቦች እንዴት እንደሆነች ማለት እንደተያያዘች ስታውቀው እንዴት እንደሆነች አያችኋት አይደለ? የምር በጣም ነው የምታሳዝነው። ተቅበዘበዘች። በቃ ያላሰበችው ነገር ነው የሆነባትና ለዚህ ነው ጥንቃቄ አድርጉ፣ ስትጠፉ ጥንቃቄ አድርጉ። እንደገና ከኋላዋ ሲመጣ ምንድነው የምትለው? በዚህ ነው የመጣሁት፣ በዛ ነው የመጣሁት። በቃ መጨረሻ ላይ ማልቀስ፣ በቃ ማልቀስ ነው እንትን ያለችው። የምር በጣም ነው የምታሳዝነው እውነት። ጥንቃቄ ለዚህ እኮ ነው አድርጉ አድርጉ የምለው እና በቃ እንዳያችኋት ነው። በጣም ነው የምታሳዝነው። በቃ አሁን ከዚህ በኋላ ወደ እነሱ ትመለሳለች ማለት መልሳ ወደ ሰራችበት ቤት ትመለሳለች። ከዛ እነሱ ደግሞ እንደፈለጉ እንደ አሻንጉሊት መጫወቻ ያረጓታል፣ ያሽከረክሯታል። በቃ በጣም ከባድ ነው በእውነት በጣም በጣም ማለት ነው። እና እንደዚህ አትጥፉ። ብዙ የሚያውቁ አሉ እኮ መጥፋት የሚያውቁ አሉ። እንዴት ነው ማስጠፋት የሚያውቁ ብዙ አሉ። ከኛ የተሻሉ አረብ ሀገር በደንብ ከኛ የተሻሉ የማዳሞችን ባህሪ የሚያውቁ ብዙ አሉና ከነሱ በደንብ ጥንቃቄ ውሰዱ። ዝም ብላችሁ አይደለም መጥፋት ያለባችሁ። በቃ አለቀሰች መጨረሻ ላይ እና ደግሞ እንዳያችኋት ሻንጣ ተሸክማለች። በቃ የሆነ በእጇም የያዘችው ነገር አለ። በደንብ ጥንቃቄ አድርጉ። እንደዚህ ሻንጣ ተሸክማችሁ ጎረቤት እያያችሁ አይደለም የቤት ውስጥ ካሜራ ባይኖር ራሱ ማለት ነው ከውጭ ካሜራ እኮ አለ፣ የጎረቤት ካሜራ አለ። እንደዚህ እየታየች በሜዳ እንደዚህ ከዛ በቃ አሳዘነችኝ እውነት። ማልቀስ ጀመረች እንደተያዘች ስታቅ በቃ መጨረሻ ላይ እንደዚህ ነው እጇን ወደ እንትን እንደዚህ ያለችው ማለት ነው ለማልቀስ። እንዲህ መፍትሄ እኮ አይሆንም ማልቀሱ። መጀመሪያ ለመጥፋት ስታስቡ በደንብ ጥንቃቄ ማድረግ አለባችሁ። በቃ በደንብ በማያስጠረጥር መግቢያ ላይም እንደነገርኳችሁ ዩኒፎርም እንደለበሳችሁ መሆን አለበት። ከዛ ደግሞ ቆሻሻ ልክ ልብሳችሁ ትንሽዬ ሆኖ እንዳለ ሻንጣችሁን ሁሉ ይዛችሁ አይደለም ሲጀመር መጥፋት ማሰብ ካሰባችሁ እንደሰማሁት ነገር ከሆነ እንደነገርኳችሁ ጠፍቼ አላቅም፣ ግን እንዳየሁትም ሆነ እንደሰማሁት ከሆነ ሲጠፉ በጥቁር ፌስታል አድርጋችሁ ልክ ልብሳችሁ ቆሻሻ መምሰል አለበት። ዩኒፎርማችሁን መልበስ መቻል አለባችሁ። ልክ ወደ ቆሻሻ ወደ መጣያ ገንዳ መሄጃ መስላችሁ ነው እንጂ እንደዚህ ልብሳችሁን ቀይራችሁ ዝንጥ ብላችሁ ሻንጣ በጀርባችሁ ተሸክማችሁ ልክ ሰው እያያችሁ እንደዚህ በቃ እናንተ ራሱ እኮ ባትናገሩ እየጠፋን ነው ብላችሁ ባትናገሩ ድርጊታችሁ እየጠፋችሁ እንደሆነ ያሳያልና እንደዚህ አትጥፉ። ከዛ በኋላ እነሱ ጋር ትመለሳላችሁ። ከዛ በኋላ በቃ እምነት የላቸውም በእናንተ ላይ። ካሜራ ይበልጥ መቆጣጠር ያደርጉባችኋል። በቃ ብዙ ነገር እናንተ ላይ መለሳችሁ። እነሱ ጋር ደግሞ የምትቀጠሩ ከሆነ በጣም ከባድ ነው። ስትጠፉ በጣም ጥንቃቄ አድርጉ እና ይሄ ነገር እህታችን የሆነችው ነገር ለእኛ ትምህርት ይሆናል ብዬ ይዤላችሁ መጥቻለሁ። እንደነገርኳችሁ መግቢያ ላይ ሀገሬ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እና ቤተሰቦቼ ልትጠፉ ስትሉ ጥንቃቄ አድርጉ ልላችሁ ነበር የመጣሁት። እንዳያችኋት ነው። በጣም ነው የምታሳዝነው። በቃ ከኋላዋ ነው የማዳሟ ልጅ የመጣው ከኋላዋ። ከዛ በቃ ግራ ገባት። እንደዚህ እጇን መጠቋቆም ጀመረች። መጨረሻ ላይ ደግሞ ለማልቀስ ሙከራ አደረገች ማለት ነው። እና በቃ እንደዚህ እንዳታደርጉ፣ የእኛም የማዳም ቅመም ስለሆነ ከእሷ እንማራለን ብዬ ይዤላችሁ መጥቻለሁ። ቤተሰቦች እንግዲህ እንዳላስረዝመው ቪዲዮውን የዛሬው ቪዲዮ ይሄን ይመስል ነበረ። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን ሁልጊዜ እንደምለው እና በያላችሁበት ሁላችሁም ራሳችሁን ጠብቁ። ሰላም ሁኑ። ቻው